ኦኬ ወደ ዛሬ ጥያቄ ስንገባ አኳርዲንግ ቱ ማልቴስ ኦል አር ዘ ፖዚቲቭ ቼክ ኦን ፖፑሌሽን ዳት ሪዱስ ሁማን ኤግዚስተንስ ኤክሰፕት ስለ ማልቴሲያን ቦስራፕ ምናምን የሚባሉት አሉና ከፖፑሌሽን ጋር የተያያዙ ነገሮች ላይ ቶማስ ማልቴስ አርጊው ዳት ፖፑሌሽን ግሮስ ፋስተር ዛን ፉድ ሰፕላይ ይላል። ፖፑሌሽን ከፉድ ሰፕላይ ጋር ማች ሆኖ አይደለም እያደገ ያለው፣ ፖፑሌሽን ግሮስ በጣም እያደገ ነው። እነዚህን ደግሞ ለማቆጣጠር ኮንትሮል ሜቶድን ተጠቅሟል ማልቴስ ማለት ነው። እሱ ምንድነው ፖዚቲቭ ቼክ እና ፕሪቬንቲቭ ቼክ ይባላል። ፖዚቲቭ ቼክ የምንለው ኢንክሪዝ ዴዝ ሬት ነው። ዴዝ ሬትን የሚጨምሩ ነገሮች ሁሉም ፖዚቲቭ ቼክ ይባላሉ። እና ፕሪቬንቲቭ ቼክ የምንለው ደግሞ ሪዱስ በርዝ ሬት ነው። ለምሳሌ ከፖዚቲቭ ቼክ እንደ ኤግዛምፕል የምንወስደው ወር ዲዚዝ ፋሚን ዴዝ ሬትን ስለሚጨምሩ አስ ፖዚቲቭ ቼክ ይገለጻሉ። ስለዚህ ከምርጫዎቹ አንጻር አንደኛ ጥያቄ ላይ ስንመለከት ትክክለኛ መልስ ሊሆን የሚችለው ሞራል ሪስትሬንት ኢዝ ዘ ኤክሰፕት ነው። ሊሆን አይችልም አኮርዲንግ ቱ ማልቴስ እንደዚህ አላለም ማለት ነው ማልቴስ። ስለዚህ ፋሚን ወር ዲዚዝ ኢንክሪዝ ዴዝ ሬት ኤቭሪቲንግ ኢንክሪዝ ዴዝ ሬት ፖዚቲቭ ቼክ ይባላል ማለት ነው። ስለዚህ አንደኛ ትክክለኛ መልስ ሊሆን የሚችለው ሲ is the correct and the best answer for question number 1. ኦኬ ወደ ሁለተኛ ጥያቄ ላይ ሲገባ of the following a pronatalist population policy አይም አት ምን ላይ ነው ፕሮናታሊስት አይም አድርጎ እንትን የሚያደርጉት ማለት ነው። ምረጡትና እንደምታውቁት ፕሮናታሊስት ፖሊሲ ኢንኮሬጅ ፒፕል ቱ ሃቭ ሞር ችልድሬን ብዙ ችልድሬን እንዲኖሩ ይመከራል። ለምሳሌ ፈረንሳይ፣ ጣሊያን፣ አንዳንድ ጀርመን ሀገሮች አሉ ፖፑሌሽን እንዲጨምር የሚፈልጉት ማለት ነው። አሁን ካልኳቸው አንጻር በምርጫ ውስጥ ትክክለኛ መልስ ሊሆን የሚችለው ማን ነው? ቢ ነው። ኢንኮሬጅ ሃየር በርዝ ሬት እንዲኖር ይመከራል አሴ ፕሮናታሊስት ማለት ነው። ኤ ላይ ያለው አንቲናታሊስት ሎወር በርዝ ሬት እንዲኖር የሚያደርገው ፕሮሞቲንግ ሪፕሮዳክቲቭ ራይት ፎከሲንግ ኦን ፋሚሊ ፕላኒንግ የምንለው ኦፖዚት ኦፍ ኢንኮሬጂንግ ሃየር በርዝ ሬት ወይም የፕሮናታሊስት ኦፖዚት ናቸው ማለት ነው። ለዚህ ጥያቄ ትክክለኛ መልሱ ቢ ነው፣ ሁለተኛ ማለት ነው። እሺ ወደ ሶስተኛ ጥያቄ ሲገባ አኳርዲንግ ቱ ቦስራፕ ሃይፖቴሲስ ዋት ሮል ዳዝ ቴክኖሎጂካል አድቫንስሜንት ፕላይ። ቦስራፕ ምንድነው ያለችው ከፖፑሌሽን ጋር በተያያዘ ኮሽን ላይ ኢስቴር ቦስራፕ አርጊው ዳት ፖፑሌሽን ፕሬጀር ስቲሙሌት ኢኖቬሽን ነው። ፖፑሌሽን ፕሬጀር መኖሩ ሰዎቹ ኢኖቬቲቭ እንዲሆኑ ስራ ክሬቲቭ እንዲሆኑ ያደርጋል ነው ያለችው። እና ክሬቲቭ ሆኖ ሰዎቹ እንደሚታወቁት የተለያዩ ቴክኖሎጂ እንዲመጡ ታውቃላችሁ። ለምሳሌ ኒው ፋርሚንግ ቴክኒክ አለው ሞር ፉድ ፕሮዳክሽን ፎር ግራውንድ ፖፑሌሽን ነው። ስለዚህ ፖፑሌሽን መኖሩ ፉድ ፕሮዳክሽን እንዲጨምር ያደርጋል እንጂ በሱ ላይ ኔጌቲቭ አፌክት ያደርጋል ብለ አታስብ። ስለዚህ ትክክለኛ ማለት ሊሆን የሚችለው ኢንክሪዝ ፉድ ፕሮዳክሽን የሚለው ይስቴት ቤስት አንሰር ቢ ትክክለኛ ማለት ነው። ሌሎቹ ምርጫ ብናይ ኢሬሌቫንት ቱ ፖፑሌሽን ግሮዝ አይሆንም። it is the main cause of poverty አይሆንም። it leads to environmental degradation ይላል አይሆንም። ስለዚህ መልስ ሊሆን የሚችለው ቢ ኢንክሪዝ ፉድ ፕሮዳክሽን ነው። ዳይሬክት ፕሮፖርሽናል ናቸው። ሌሎቹ አስ ኔጌቲቭ ነው ፖፑሌሽን የተረዱት። ነገር ግን እቺ ኢስተር ቦስራፕ የተረዳችው በፖዚቲቭ ሳይድ ነው እንትንን የተረዳችው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ኢንክሪዝ ፉድ ፕሮዳክሽን ነው። እሺ አራተኛ ጥያቄ ሲገባ ዋት ኢዝ ዘ ፕራይመሪ ሊንክ ቢትዊን ፖፑሌሽን ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት። በሁለት እንዲሁ አይታችሁ የምትመልሱት ጥያቄ ነው። በጣም ቀላል ነው። ፖፑሌሽን እንደ ኢኮኖሚክ ዴቨሎፕመንት ኢንፍሉዌንስ ኢቻዘር በጣም ኢንፍሉዌንስ ይደራረጋሉ። እንደሚታወቁት ለአንድ ሀገር ኢኮኖሚክ ዴቨሎፕመንት ካለ ቤተር ሄልዝ ኬር ይኖራል፣ ፉድ ሰፕላይ ይኖራል እና እነዚህ ሰፖርት ፖፑሌሽን ግሮዝ እንዲሆን በጣም ሰፖርት ያደርጋል። ሰስቴናብል ዴቨሎፕመንት እንዲኖር ያደርጋል። ስለዚህ ካልኳቸው አንጻር ትክክለኛ መልስ ሊሆን የሚችለው አራተኛ ቢ ነው። ኢኮኖሚክ ዴቨሎፕመንት ካን ሰፖርት ፖፑሌሽን ግሮዝ ባይ ኢንክሪዚንግ ሪሶርስ አቬይላቢሊቲ እንደዛ በማድረግ ያግዛል። ሌሎቹ ትክክል አይደሉም ማለት ነው። እንደምታውቁት ኤ ላይ ያለው ሊድስ ቱ ሃየር ግሮዝ ሬት ጂዲፒ እንዲጨምር ያደርጋል፣ ግን አሴ ሜኝ አይደለም። እኛ የተጠየቀውን ሪሌሽን ዊዝ ፖፑሌሽን ነው እንጂ ከጂዲፒ አንጻር አይደለም። ስለዚህ መልስ ሊሆን የሚችለው ቢ ነው አራተኛ። አምስተኛ ጥያቄ which one is key method of public health model። ፐብሊክ ሄልዝ ሞዴል የምንለው በአዲሱ ካሪኩለም በ12ኛ ክፍል ላይ አለ። ቻፕተር 4 መሰለኝ ቻፕተር 4 አካባቢ መሰለኝ ያለው እና ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ምንድነው የሚሆነው? እስቲ ምረጡት የእናንተ። ፕሪቬንት ዲዚዝ ካውዚንግ ኤጀንት የምንለው ትክክለኛ መልስ ነው። ፕሪቬንት ዲዚዝ ካውዚንግ ኤጀንት ለምሳሌ ኢንክሉድ ቫክሲኔሽን፣ ሳኒቴሽን እንደ ዲዚዝ ፕሪቬንቴሽን እነዚህ ፕሪቬንቲንግ ሜቶዶቹ ትክክለኛ መልስ ናቸው። ለምሳሌ ኤ ላይ ያለውን ብንሄድ ኢት ኢዝ ኤ ኩሬቲቭ አፕሮች ነው። ለምሳሌ ዲዚዝ ሀፔን የሆነ ከታመምክ በኋላ መፍትሄ መፈለግ ኩሬቲቭ አፕሮች ይባላል። እና ቢ ላይ ያለው ኢንሃንሲንግ አግሪካልቸራል ፕሮዳክቲቪቲ ዲስ ኢዝ ፉድ ሴኩሪቲ ነው እንጂ ከዚህ ጋር የሚያገናኘው ነገር የለም። ሎቢንግ ፎር ክሊነር ኢንዱስትሪ ዲስ ኢዝ ኢምፖርታንት በት ከዚህ የጠየቅነው ጥያቄ አንጻር ፕሪቬንቲንግ ዲዚዝ ካውዚንግ ኤጀንት የምንለው ትክክለኛ መልስ ነው ማለት ነው። ወደ ስድስተኛ ጥያቄ ሲገባ
in evaluating the effectiveness of family planning program in developing country, which factor is the most critical for increasing their success ይላል። በዴቨሎፒንግ ካንትሪ ላይ ፋሚሊ ፕላኒንግን ኢፌክቲቭሊ እንድናደርግ ከሚያደርጉት ውስጥ ምርጫ ውስጥ ካሉት የትኛው ነው ይላል። እስቲ እንደምታውቁት ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ensuring that women have consistent access to education, health care and reproductive rights በማስጣት ነው። ውሜኖቹን በማስተማር ይሄ ጤናቸውን ላይ ኬር በማድረግ እና ሪፕሮዳክቲቭ ራይቶችን በመስጣት ቢ ኢዝ ዘ ኮሬክት አንሰር እንደዚህ በማድረግ ነው ኢፌክቲቭ እንዲሆን የምናደርገው። ለምሳሌ ኤ ላይ ያለው ዘ ኢምፕሊሜንቴሽን ኦፍ ፖሊሲ ዳት ፔናላይዝ ላርጀር ፋሚሊ፣ እነዚህ በቅጣት ምናምን ማሻሻል አይቻልም። ፕሮሞቲንግ ትራዲሽናል ፋሚሊ ስትራክቸር ዳት ዲስኮሬጅ የራሱ እንደዛ ሊያደርግ አይችልም። ዲ ላይ ያለው ፎከሲንግ ስሎሊ ኦን ሜል ፐርስፔክቲቭ ሪጋርዲንግ ፋሚሊ ፕላኒንግ አይሆንም። ስለዚህ ትክክለኛ መልስ ሊሆን የሚችለው ቢ ነው። ስድስተኛ ሰክሴሲቭ ፋሚሊ ፕላኒንግ ዲፔንድስ ኦን ኤዱኬሽን ኤንድ ኢምፓወርሜንት የሚለው ስለዚህ እንደዚህ ስለሚሆን ማለት ነው። ወደ ሰባተኛ ጥያቄ ላይ ሲገባ ኮንሲደር ዘ ሪሌሽንሺፕ ቢትዊን ኢኮኖሚክ ዴቨሎፕመንት ኤንድ ኢንቫይሮንሜንታል ሰስቴናቢሊቲ ኢን ዘ ኮንቴክስት ኦፍ ፖፑሌሽን ግሮዝ ዊች ስቴትመንት ቤስት ካፕቸር ዘ ዳይናሚክስ ይላል። ወደ ሰባተኛ ጥያቄ ስንገባ ሞር ፖፑሌሽን እንደ ኮንሳፕሽን ማይ ስትሬን ኢኮሲስቴም ነው። ፖፑሌሽን በጨመረ ቁጥር ኮንሳፕሽን ይጨምራል። ኮንሳፕሽን ጨመረ ማለት ኢኮሲስቴም በጣም ስጋት ነው ሊሆን የሚችለው። ስለዚህ ካልኳችሁ አንጻር ትክክለኛ መልስ ሊሆን የሚችለው ለዚህ ጥያቄ ቢ ነው። ምርጫውን አንብቡትና ቼክ አድርጉት። ቢ ኢንክሪዝድ ኢኮኖሚክ አክቲቪቲ ካን ኢንሃንስ ሪሶርስ ኮንሳፕሽን ፑቲንግ ፋርዘር ፕሬዠር ኦን ኢንቫይሮንሜንታል ሰስቴናቢሊቲ ዲስፓይት ፖፑሌሽን ኮንትሮል ሜጀር ይላል። ስለዚህ የትክክለኛ መልስ ነው። ሌሎቹን እዩት፣ ሊሆን አይችልም። ሌሎቹ ለዚህ ጥያቄ መልስ ሊሆን አይችልም። ለምሳሌ ኢኮኖሚክ ዴቨሎፕመንት ኦልዌይስ ሊድስ ቱ ኢምፕሩቭድ ኢንቫይሮንሜንታል አውትካም ኤንድ ሪዲዩስድ ፖፑሌሽን ግሮዝ ይላል። ኢኮኖሚክ ዴቨሎፕመንት እንደዛ ሊያደርግ ይችላል፣ ግን ሜይንሊ የተጠየቅነው እሱን አይደለም ማለት ነው። ስለዚህ መልሱ ቢ ነው። ሰባተኛ ወደ ስምንተኛ ጥያቄ ሲገባ ይሄ ጥያቄ በጣም ትንሽ ውስብስብ የሆነ ሰፈር ነውና ዩኒት 2 ላይ መጨረሻ አካባቢ ነው ያለው ከአግሪሜንት አንጻር ስለ ፓሪስ አግሪሜንት ከኮይቶ ፕሮቶኮል በምን ይለያል ነው። ኮይቶ ፕሮቶኮል ከኢምፖዝድ ሌጋሊ ባይንዲንግ ኢሚሽን ታርጌት ሜንሊ ኦን ዴቨሎፒንግ ካንትሪ፣ ለምሳሌ እንደና አሜሪካ እንደና ቻይና ምን ያህል ነው ክላይሜት አፌክት ሊያደርጉ የሚችሉ፣ ለምሳሌ ኢንዱስትሪ ያለው ሀገርና ኢንዱስትሪ የሌለው ሀገር ኢኳሊ አፌክት አያደርግም። ስለዚህ ለነዚህ ይህን ያህል ተቀጡ ምናምን ኢቨን ከነቅጣታቸው ጭምር ያስቀመጠው ኮይቶ ፕሮቶኮል ነው። ነገር ግን ፓሪስ አግሪሜንት ኢች ካንትሪ ሴትስ ኢት አዌይን ክላይሜት ታርጌት ነው። እያንዳንዱ ሀገር ለራሱ ሪስፖንስ ሆኖ ነገሮችን ኮንትሮል ማድረግ አለበት ይላል። ስለዚህ ካልኳችሁ አንጻር the Paris Agreement allows nation to set their own emission goals. the B is the correct answer ነው። ኤ ላይ ያለው አይሆንም። አግሪሜንት ሴት ባይንዲንግ ታርጌት ይሄ ኮይቶ ፕሮቶኮል ነው እንጂ ፓሪስ አይደለም። እና ደግሞ ቦዝ አግሪሜንት ሪኩዌር the same emission reduction percentage the same አይደለም። አሁን ዴቨሎፒንግ ካንትሪ እና ዴቨሎፕድ ካንትሪ እንትን የሚያደርጉት ሴም ኢሚሽን ሪዳክሽን አይደለም፣ ይለያያል ማለት ነው። ስለዚህ መልሱ ስምንተኛ ቢ is the correct answer። ወደ ዘጠነኛ ጥያቄ ላይ ሲገባ what is the significant challenge faced by international policy aimed at controlling population growth highlight in the text ይላል። ምንድን ነው ኢንተርናሽናል ፖሊሲዎች በፖፑሌሽን ኮንትሮል ለማድረግ በሚሄዱበት ዘንድ ቻሌንጅ ሊሆን የቻለው በዴቨሎፒንግ ካንትሪ ላይ ይላል። ዩኒቨርሳል አክሴፕታንስ አክሮስ ኦል ካልቸር፣ ሁሉም ካልቸርና ሪሊጅን ቢቀበሉ ቻሌንጅ ሊያደርግ አይችሉም። ስለዚህ ሁሉም ተቀብሏል ይላል። ስለዚህ ቢ ላይ ያለው ዘ ኦቨርዌልሚንግ ሳክሴስ ኦፍ ኤግዚስቲንግ ሜጀር ሊዲንግ ቱ አን ኢንቴንዲንግ ዲሞግራፊክ ሽፍት ይላል። ይሄም አይሆንም። ነገር ግን ትክክለኛ ማለት ሊሆን የሚችለው ምን ባላንስ ማድረግ ነው የከበዳቸው? ባላንሲንግ ዘ ኒድ ፎር ዴቨሎፕመንት ዊዝ ሪስፔክት ፎር ሎካል ካስተም ቢ ላይፍ ኤንድ ዘ አውቶኖሚ ኦፍ ኢንዲቪጁዋል ሪጋርዲንግ ዘ ፋሚሊ ፕላኒንግ አውትካም ይላል። ይሄ ነው ቢ ኢዝ ዘ ኮሬክት አንሰር። ማለት ነው ኢንተርናሽናል ኦርጋናይዜሽን ኢንኮሬጅ ፋሚሊ ፕላኒንግ ቱ ኢምፕሩቭ ሊቪንግ ስታንዳርድስ ኤንድ ሰስቴናብል ዴቨሎፕመንት። ሀዌቨር ፖሊሲ እነዚህን መቆጣጠር አለበት። ለምሳሌ ካልቸራል ትራዲሽን፣ ሪሊጂየስ ቢላይፍ፣ ሁማን ራይት፣ ኢንዲቪጁዋል ፍሪደምን ኮንሲደር ካላደረጉ በጣም ስጋት ሊፈጥር ስለሚችል እነዚህ ናቸው ኮንትሮል ማድረግ ትንሽ ቻሌንጅ ሲያደርጋቸው የነበሩ። ካልኳቸው አንጻር ትክክለኛ ማለት ሊሆን የሚችለው ሲ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር ፎር ዲስ ኩዌስችን። ካልቸራል ትራዲሽን፣ ሪሊጂየስ ቢላይፍን፣ ሁማን ራይትን እነዚህን አፕሩቭድ ማድረግ ነው። እነዚህ ናቸው በትክክል ቻሌንጅ ሲያደርጉ የነበሩት ማለት ነው፣ ኢንተርናሽናል ፖሊሲዎችን ማለት ነው። ስለዚህ መልሱ ሲ ኢዝ ዘ ኮሬክት አንሰር። ወደ አስረኛ ጥያቄ ላይ ሲገባ ዋት ኢዝ ዘ ሜይን ጎል ኦፍ ሰስቴናብል ዴቨሎፕመንት? ዋት ኢዝ ዘ ሜይን ጎል ኦፍ ሰስቴናብል ዴቨሎፕመንት? እሺ ኢኮኖሚክ ግሮዝ፣ ሚቲንግ ፕሬዘንት ኤንድ ፊውቸር ኒድስ፣ ኢንቫይሮንሜንታል ፕሮቴክሽን፣ ካልቸራል ፕሬዘርቬሽን ይላል። ለዚህ ጥያቄ ትክክለኛ ማለት ሊሆን የሚችለው ሰስቴናብል ዴቨሎፕመንት ማለት ምን ማለት ነው? ሚትስ ፕሬዘንት ኒድ ዊዝ አውት ኮምፕሮማይዚንግ ፊውቸር
ጀነሬሽን አቢሊቲ ቱ ሚት ዜር አዌር ኒድስ ይላል። አሁን ላይ ያለውን ፍላጎታችን ማሟላት ነው የበፊቱን አፌክት ሳናደርግ። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሚቲንግ ፕሬዘንት ኤንድ ፊውቸር ኒድስ ሁለቱንም አንድ ላይ ሚት ማድረግ ስንችል ዊ አር ሰስቴኔብል ማለት እንችላለን። ስለዚህ ቢ ትክክለኛ መልስ ነው። 11ኛ ጥያቄ ላይ ስገባ which of the following is commonly identified as the limitation of sustainable development? ሊሚቴሽኑ ምንድነው? የሳስቴኔብል ዴቨሎፕመንት ሊሚቴሽን ሊሆን የሚችለው ኦኬ። ስለዚህ ለዚህ ጥያቄ መልስ ሊሆን የሚችለው ሊሚቴሽን ኢንክሪዝ ባዮዳይቨርሲቲ፣ ይሄ ሊሚቴሽን አይደለም፣ ኢምፖርታንስ ነው። ኢንጌጅመንትን ሎካል ኮሚኒቲ ጥቅም ነው። ስትሮንግ ገቨርንመንት ፖሊሲ፣ ይሄም አሪፍ ነው። ላክ ኦፍ ዩኒቨርሳሊ አክሴፕትድ ዲፊኒሽን የላቸውም። ለምሳሌ ምን ማለት ነው? ይሄ ዲፍሬንት ካንትሪ ኤንድ ኦርጋናይዜሽን ኢንተርፕሬት ሳስቴኔብል ዴቨሎፕመንት ዲፍሬንትሊ፣ የተለያዩ ሀገር የሚረዱበት መንገድ ተመሳሳይ አይደለም ሳስቴኔብል ዴቨሎፕመንትን። ለዚህ ጥያቄ መልስ ሊሆን የሚችለው ቢ ነው። ላክ ኦፍ ዩኒቨርሳሊ አክሴፕትድ ዲፊኒሽን፣ ይሄ ቀጥታ ቴክስት ላይ ያለ ነው፣ ቻፕተር 3 ግሬድ 12 እንትን ላይ ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ወደ 12ኛ ጥያቄ ላይ ሲገባ ዋት ዋዝ ዘ ሜጀር አውትካም ኦፍ ቶሮንቶ ኮንፈረንስ? ቶሮንቶ ኮንፈረንስ የተለያዩ ቦታ ላይ ኮንፈረንስ ተካሂደዋል። ነገር ግን ዋና ኤሙ ምንድነው? አውትካሙ ምንድነው? ቶሮንቶ ኮንፈረንስ 1988 ላይ ነው የተሰበሰቡት። 12ኛ ጥያቄ ቶሮንቶ ኮንፈረንስ 1988 ኢት ኩድ ፎር ግሎባል ኮኦፕሬሽንስ ኤንድ ፍሬምወርክ ኮንቬንሽን ዊች ላተር ኮንትሪቢዩትድ ቱ ዘ ዴቨሎፕመንት ኦፍ ዘ ዩናይትድ ኔሽን ክላይሜት አግሪሜንት ላይ እንደርሱ እርስ በርስ ከተለያዩ አገር ሰዎች ተሳስበው የተስማሙበት አይዲያ ነው ዩናይትድ ኔሽን ክላይሜት አግሪሜንት እንዲፈጠር ማለት ነው። ስለዚህ ካልኳቸው አንጻር ትክክለኛ መልስ ሊሆን የሚችለው 12ኛ ምንድነው ትክክለኛ መልሱ? ዲ ኢዝ ዘ ኮሬክት አንሰር። ሪኮማንዴሽን ፎር ኮምፕሬሄንሲቭ ግሎባል ፍሬምወርክ ኮንቬንሽን እንዲፈጠር ነው ያደረጉት። ስለዚህ ኤ ላይ ያለው ትክክል አይደለም። አይፒሲሲ በሜትሮሎጂካል ኦርጋናይዜሽን ነው ኢንፎርም የተደረገው እንጂ በቶሮንቶ ኮንፈረንስ አይደለም። እና አግሪመንት ኦን ስፔሲፊክ ኢሚሽን ሪዳክሽን ታርጌት ነው፣ ግን አስ ሜን ፎከስ አድርጎ አይደለም ለዚህ ላይ የተሰባሰቡት። ስለዚህ ትክክለኛ መልሱ ዲ ነው፣ ቶሮንቶ ኮንፈረንስ ሊሆን የሚችለው ማለት ነው። 13ኛ ጥያቄ ላይ ሲገባ which of the following correctly explains the role of forest protection in Ethiopia? ፎሬስት ፕሮቴክሽን ኢን ኢትዮጵያ ሊሆን የሚችለው የትኛው ነው? ስለዚህ እዩት፣ ምርጫውን እዩትና እንትን አድርጉ። ትክክለኛ ማለት ሊሆን የሚችለው ኢንሃንስ ካርበን ስቶሬጅ ዋይል ሰፖርቲንግ ባዮዳይቨርሲቲ ኤንድ ኢኮሲስተም፣ ባዮዳይቨርሲቲን እና ኢኮሲስተም ለመደገፍ የካርበን ስቶሬጅ እንዲኖር ነው ዋና አላማቸው ማለት ነው። ሌሎቹ ኢንሃንስ ፉድ ፕሮዳክሽን ስሩ ኤክሴሲቭ ላንድ ክሊሪንግ፣ ላንድ ክሊር በማድረግ እንደዛ እንትን ማድረግ አንችልም፣ ፉድን ማስፋፋት አንችልም። ኢትስ ሶ ዲፊካልት ሳምታይምስ። ስለዚህ ትክክለኛ መልሱ ቢ ነው። ወደ 14ኛ ጥያቄ ላይ ሲገባ ኦፍ ዘ ፎሎዊንግ ዊች ዋን ኢዝ አንቲሲፓቶሪ አዳፕቴሽን ስትራቴጂ ቱ ክላይሜት ቼንጅ ኢምፓክት? ምርጫውን እዩት። አንቲሲፓቶሪ፣ ሪአክቲቭ ምናምን የሚባሉት ሜቶዶች አሉ። ነገር ግን አንቲሲፓቶሪ አዳፕሽን ሚንስ ቴኪንግ አክሽን ቢፎር ክላይሜት ኢምፓክት ኦኬር፣ ክላይሜት ኢምፓክቱ ኦክቴር ከማድረጉ በፊት ቀደም ብለን ነገሮችን አሬንጅ ማድረግ ነው። ለምሳሌ ድራውት ሬዚስታንስ ክሮፖችን በመጠቀም ኢምፕሩቭድ ኢሪጌሽን በመጠቀም አጃስቲንግ ፕላንቲንግ ዴታ ማች ነው በየትኛው ወቅት ላይ በዛራ ለኔ ያዋጠኛል። ለምሳሌ ከተለያዩ ነገሮች አደጋ ከመከሰቱ በፊት ቴክ ኬር የምናደርግበት ነው። ለዚህ ጥያቄ ትክክለኛ እንደ ኤግዛምፕል የተጠቀመው እንደ ቴክስትም ያለው ቼንጂንግ ፋርም ፕራክቲስ ዘ ኮሬክት አንሰር። ለምሳሌ ሲ ላይ ያለው ነገሩ ከተከሰተ ሪአክቲቭ ሜቶድ ነው። ዲ ላይ ያለው ሪአክቲቭ ሜቶድ ነው እና ለዚህ ጥያቄ ትክክለኛ መልስ ሊሆን ይችላል ኤ ነው። ቼንጂንግ ፋርሚንግ ፕራክቲስ ዘ ኮሬክት ኤንድ ዘ ቤስት አክሰፕት ፎር ዲስ ኩዌስችን እና ኤ ነው። ወደ 15ኛ ጥያቄ ላይ ሲገባ ኦል አር ናቹራል ፋክተር ፎር ቼንጂንግ ዘ ክላይሜት ኤክሴፕት፣ ሁሉም ናቹራል ናቸው ነገር ግን ያልሆነው የትኛው ነው ይላል። ኤነርጂ ባጀት አስ ናቹራል ፍሮም ዘ ሳን፣ በሳን ራዲሽን ማግኘት ስለምንችል ኢት ኢዝ ናቹራል። ቼንጂንግ ኢን ዘ ቲልት ኦፍ ዘ እርዝ አክሲስ፣ ሚላንኮቪች ቲዮሪ የሚባል ነገር አለ። ከቲልት አማካኝነት ኢሴንትሪሲቲ የምንለው ኢት ኢዝ ናቹራል። ቮልካኖ ኢዝ ናቹራል። ላንድ ዩዝ ቼንጅ ኢዝ ሁማን ነው። 15ኛ መልሱ ዲ ነው። ምን ማለት ነው ላንድ ቼንጅ ማለት? 15ኛ ላንድ ዩዝ ቼንጅ ለምሳሌ ዲፎሬስቴሽን፣ አርባናይዜሽን፣ አግሪካልቸር ሜንሊ ካውዝድ ባይ ሁማን አክቲቪቲ ነው። ለዚህ ጥያቄ መልሱ ዲ ነው። ኦኬ ወደ 16ኛ ጥያቄ ላይ ሲገባ which of the following is direct effect of climate change? ዳይሬክት ኢፌክት ኦፍ ክላይሜት ቼንጅ ዳይሬክትሊ ምን አይነት ኢፌክት ኖራል ክላይሜት ቼንጅ? ምርጫውን እስቲ አንብቡት።
ለዚህ ጥያቄ ትክክለኛ ማለት ሊሆን የሚችለው ሜልቲንግ ግላሽየርስ እንደ ራይሲንግ ሲ ሌቭል ነው። ዋት ይህ ማለት ምን ማለት ነው? ራይሲንግ ቴምፕሬቸር ሜልት ግላሽየርስ እንደ ፖላር አይስ ካፕ ቴምፕሬቸር በጨመረ ሊክ ሜልት ያደርጋል። ግላሽየሮች አይሶቹን ሜልት ያደርጋል። አት ደ ሴም ታይም ዳይሬክትሊ እነዚህ ሜልት በሚያደርጉበት ታይም ሲ ሌቭል ራይስ ያደርጋል። ምን ያደርጋል? ዳይሬክትሊ አፌክት አደረገ ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ቢ ነው ለዚህ ጥያቄ ማለት ነው። ወደ 17ኛ ጥያቄ ላይ ሲገባ which of the following is key concept of Milankovitch theory? ሚላንኮቪች ቲዮሪ 12ኛ ክፍል ቻፕተር 2 ዲቴል አለ ስለ ሚላንኮቪች ቲዮሪ። what does it mean? the theory explain climate change through ለምሳሌ ኢሴንትሪሲቲ ማለት ኦርቢት ሼፕ ቼንጅ መሆኑ ኢሊፕቲካል ከነበረበት ወደ ኢሊፕቲካል ከነበረበት ወደ ሰርክል ሲቀየር ሳንድ እንትን የሚያደርጉበት ሽፍት የሚያደርግበት እንትን ይለያል። ለምሳሌ ኦብሊጌት ስንል አክቹዋል ቲልት ነው። ፐርሼሽን ስንል ደግሞ አክሲስ ዊል ነው። ለምሳሌ መኪና ሲራመድ እንደሚንቀጫቀጭ ሁሉ መሬት ራሱ ሲሽከረከር እንትን ይሆናል ማለት ነው። እነዚህ ነገሮች በሚከሰቱበት ጊዜ ዚስ ኢፌክት ዘ አማውንት ኦፍ ሶላር ኤነርጂ ሪቺንግ ዘ ኢርዝ ይቀንሳል ማለት ነው። አፌክትድ ይሆናል ሶላር ራዲዬሽን ወደ ኢርዝ የሚደርሰው ማለት ነው። ካልኳችሁ አንፃር ትክክለኛ መልስ ሊሆን የሚችል ቢ ነው 17ኛ። ኢት ዲስክራይብስ ዘ ቫሪዬሽን ኢን ዘ ኢርዝ ኦርቢት ኤንድ አክቹዋል ቲልት አፌክቲንግ ሶላር ኤነርጂ የሚመጣው ራዲዬሽን መጠን ቼንጅ ወይ ቫሪያብል እንዲሆን ያደርጋል ማለት ነው። በሚላንኮቪች ቲዮሪ በዚህ ላይ ፎከስ አድርጎ ነው ሀሳብ ያስቀመጥ ነው። ወደ 18ኛው ጥያቄ ላይ ሲገባ ዋት ዲስቲንግዊሽ አንቲስፓክቶሪ አዳፕሽን ፍሮም ሪአክቲቭ አዳፕሽን እና አንቲስፓክቶሪ አዳፕሽን የምንለው ክላይሜት ኢምፓክቱ ከመከሰቱ በፊት ላይ ነው እርምጃ የምንወስደው። ነገር ግን ሪአክቲቭ የምንለው ለምሳሌ ጎርፍ ማቶ የሆነ ኢፌክት ካደረሰ በኋላ መፍትሄ መፈለግ ላይ መሄድ ነው። ስለዚህ ይሄን ከዛኛው የሚለየው ትክክለኛ ማለት ሊሆን የሚችለው ምንድን ነው? ለምሳሌ ፕሮአክቲቭ አዳፕሽን ወይንም አንቲስፓክቶሪ አዳፕሽን የምንለው ኢንቮልቭ ቴኪንግ አክሽን ቢፎር ዘ ክላይሜት ቼንጅ ኦር ኢንቫይሮንሜንታል ኢምፓክት ቢካም ቪዚብል ከመሆኑ በፊት ነው እርምጃ የምንወስደው። ለምሳሌ ሲ ላይ ያለው ምርጫ ላይ ብንወስድ አንቲስፓክቶሪ አዳፕሽን ሃፕን ቢፎር ዘ ኢምፓክት አር ኤቪደንት ኢምፓክቱ ከመከሰቱ በፊት የምንወስደው ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ሲ ነው። ሌሎቹን ዝም ብላችሁ ማየት ትችላላችሁ። ኢትስ ኖት ኮሬክት አንሰር። ስለዚህ ሲ ኢዝ ዘ ቤስት አንሰር። ወደ 19ኛ ጥያቄ ላይ ሲገባ which obstacle poses challenge to effective population control policies? የትኛው ነው በጣም ቻሌንጅ የሚያደርገው? 19ኛ ጥያቄ እዩት ምርጫውን። እንደምታውቁት አንድ ሀገር የራሱ የሆነ ካልቸር አለው፣ ሃይማኖት አለው። እነዚህ ኢፌክት አላቸው በኢንተርኖች ላይ ማለት ነው። እንትን ላይ በጣም ኢፌክት አሉ። ስለዚህ ትክክለኛ መልስ ሊሆን የሚችለው ምንድን ነው የሚሆነው? ቢ ኢዝ ዘ ኮሬክት አንሰር። ካልቸራል ኤንድ ሪሊጂየስ በጣም አፌክት አሉ ፖፑሌሽን እንትን በማድረግ ማለት ነው። ስለዚህ ወደ 20ኛው ጥያቄ ላይ ሲገባ what does the IPCC project will happen to meet global temperature by the end of 21ኛው ሴንቸሪ ላይ ይላል። ስለዚህ ለዚህ ጥያቄ ይሄ ጥያቄ በነገራችን ላይ ቀጥታ ኮፒ ፔስት ነው የተደረገው ከቴክስት ማለት ነው። 12ኛ ክፍል ቻፕተር 2 ላይ መግቢያ አካባቢ ያለ ነው። ነገር ግን ትክክለኛ መልስ ሊሆን የሚችለው it ranges between 1.4 degrees centigrade up to 5.8 degrees centigrade based on current trends. B is the correct answer. What does it mean? Global warming refers to the long term. IPCC projection have estimated substantial warming depending on greenhouse gas emission 1.4 ዲግሪ ሴንቲግሬድ አፕ ቱ 5.8 ዲግሪ ሴንቲግሬድ ባይዜ 2100 ዓመቱ ላይ እንደዚህ ይሆናል ብሎ ይገመታል። ስለዚህ ካልኳቸው አንፃር ትክክለኛ መልስ ሊሆን የሚችለው 20ኛ ጥያቄ ቢ። 21ኛ ጥያቄ ስባይ ዋት ኢዝ ግሎባል ዋርሚንግ? ዲስ ኢዝ ሶ ኢዚ ጥያቄ እና ፋኒ ምናምን የሆኑ ጥያቄዎች ነው እየጠየቁ ያሉት። ጅምር ከስታንዳርድ በታች ነው። እናንተ መረጋጋት ብቻ ነው የሚጠብቅባችሁ ማለት ነው። ስለዚህ ወዲያው ትመልሳላችሁ። አሁን ይሄን ጥያቄ እኔ ባልመልስላችሁ ራሱ ማለት ነው። ግሎባል ዋርሚንግ ማለት ምንድን ነው? ኢት ሪፌርስ ቱ ዘ ሎንግ ተርም ኢንክሪዝ ኢን ዘ ኤርዝ አቨሬጅ ቴምፕሬቸር ላርጅሊ ዲው ቱ ዘ ግሪን ሃውስ ጋዝ ኢሚሽን። ዲስ አቨሬጅ ቴምፕሬቸር ነው። ኢትስ ሪሌትድ ዊዝ ዘ አቨሬጅ ቴምፕሬቸር ከመጨመሩ አንፃር ነው ይሄን ጥያቄ መተመለሰው። ዲስ ኮሬክት አንሰር ዊል ቢ ፎር ዲስ ኩዌስችን ቢ ዋት ዳዝ ኢት ሚን? ግራጁዋል ኢንክሪዝ ነው አቨሬጅ ቴምፕሬቸር ኦፍ ዘ ኤርዝ ግራጁዋሊ ቼንጅ ኢንክሪዝ ማድረግ ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሌሎቹን ዝም ብላችሁ ማየት ትችላላችሁ። ኦቨር ሚኒ ይርስ ኢት ኢዝ ክላይሜት ነው። ለምሳሌ ኤርዝ ቴምፕሬቸር ኦቨር ሚኒ ይርስ የሚለው ኢት ኢዝ ከክላይሜት ጋር ነው እንጂ ከዌዘር ጋር አይደለም። ስለዚህ ትክክለኛ መልስ ሊሆን የሚችለው ቢ ነው። ወደ 22ኛ ጥያቄ ላይ ሲገባ ዋት ዋዝ ዘ ሪዝን ዌግነር ቲዮሪ ዋዝ ኢኒሻሊ ኖት አክሴፕትድ? ዌግነር የራሱን የሆነ ቲዮሪ አስቀምጧል። ነገር ግን ቲዮሪ አክሴፕትድ ሆኗል። ነገር ግን የተለያዩ ሰዎቹ አክሴፕት አላደረጉም። ዋት ዋዝ ዘ ሪዝን? ዌግነር ፕሮፖዝድ ኮንቲኔንታል ድሪፍት ቲዮሪ በት ኩድ ኖት ኤክስፕሌን ሃው ዘ ኮንቲኔንት ሙቭድ። ኮንቲኔንቱ እንዴት ነው ሙቭ የሚያደርገው ነገር ላይ ዲቴይልድ የሆነ ኤክስፕላኔሽን አላስቀመጠም። ዲስ ኢዝ ዘ ድራውባክ እና ሊሚቴሽኑ ነው። ስለዚህ
ትክክለኛ መልስ ሊሆን የሚችለው there was no clear mechanism for continental movement እንዲህ ሙቭ ያደርጋል ብሎ አላስቀምጠም። ለዚህ ነው ፕሌት ቴክቶኒክ ቲዎሪ እንዲመጣ ያደረገው ሀሳቡ እንዲቀመጥ ያደረገው ማለት። ስለዚህ 22ኛ ትክክለኛ መልስ ሊሆን የሚችለው ቢ there was no clear mechanism for continental movement። ኦኬ ወደ 23ኛ ጥያቄ ላይ እንሂድ። all are observational አልፍሬድ ዌግኔር in his theory except ይላል the pit of the continent ፊት ለምሳሌ ጂግዛው የሚባል አፍሪካ እና ከሳውዝ አሜሪካ ጋር ምናምን እንትን የሆነችበት ፓርት አለና አንድ ላይ ቢገጥሙ ፊት ኦፍ ዘ ኮንቲኔንትንም ኮንሲደር አድርገዋል። ሮክ ሲሚላሪቲ አት ኦፖዚት ኮስት ላይንስ ኤንም ኮንሲደር አድርገዋል እና ፓሊዮ ክላይሜት ኤቪደንስ ኮንሲደርድ ፍሮም ሮክስ ኤንን ኮንሲደር አድርገዋል። ነገር ግን ሲ ላይ ያለው ዲሲሚላር ይላል። ዲሲሚላር ሳይሆን ሲሚላር ፎሲል ነው ያላቸው በኦፖዚት ሳይድ ላይ። ስለዚህ ሲ ኢዝ ዘ ኮሬክት አንሰር ፎር ዲስ ኩዌስችን። ወደ 24ኛ ጥያቄ ላይ ሲገባ ኦፍ ዘ ፎሎዊንግ ዊች ዋን ኢዝ አውትካም ኦፍ ዳይቨርጀንት ፕሌት ባውንደሪ ዋት ዳዝ ኢት ሚን ዳይቨርጀንት ፕሌት ባውንደሪ? ዳይቨርጀንት ፕሌት ባውንደሪ ኦኬር ዌር ፕሌት ሙቭ አፓርት በተለያዩ ዳይሬክሽን ፕሌቶቹ ተለያይቶ በሚሄዱበት ታይም ላይ ምን ይፈጠራል ነው። ለምሳሌ ኒው ኦሽን ክራስት ፎርም ያደርጋል ካውዚንግ ሲ ፍሉድ ስፕሪዲንግ ፎርም እንዲሆን ያደርጋል። ስለዚህ ከነዚህ ውስጥ ትክክለኛ መልስ ሊሆን የሚችለው ኤ ነው። ሲ ፍሉድ ስፕሪዲንግ ኢዝ ኮሬክት አንሰር። ለምሳሌ ቢ ላይ ያለው ስላይድ ፓስት ኦፍ ፕሌት የሚኖር ትራንስፖርት ባውንደሪ ላይ ነው የሚፈጠረው። ዲስትራክሽን ኢዝ ኖት ሪሌትድ። ሳብዳክሽን ላይ የሚፈጠረው ምንድነው? እንደነ ማጌማ ነው ክሬት የሚደረጉት። ስለዚህ ለዚህ ጥያቄ ትክክል ሊሆን የሚችለው ኤ ኢዝ ዘ ቤስት አንሰር። ወደ 25ኛ ጥያቄ ላይ እንገባለን። ኤ ታይፕ ኦፍ ፖል ሁዝ ዋን ሊምፕ ፑሽድ ኦቨር ዘ አዘር ሊምፕ ይዝ ይላል። ምንድነው የሚሆነው? አልፓይን ኦሮጂኒ ኢት ኢዝ ዘ ሮክ ፎርሜሽን ኖት ሪሌትድ ዊዝ ዘ ፖልድ ኦቨር ትራስቲ ፖልድ አይ ቲንክ ይህን ጥያቄ እናስብበታለን። ሲ ኦቨር ፖልድ ይላል። ዲ አሲሜትሪክ ፖልድ ይላል። ለዚህ ጥያቄ ምንድነው የሚሆነው? እኔ አይ ቲንክ ለዚህ ጥያቄ ኦቨር ፎልድ ሲ ኢዝ ዘ ኮሬክት አንሰር ፎር ዲስ ኩዌስችን። እና አዲቴል አለ ሄዳችሁ ሲል አለ የተቀመጠ ሲል እንዲህ ምናምን የሆነ ሲል አለ እና በዛ ሲል ላይ የምትረዱት ነገር ነው። ቀጥታ ከጥቅስ ስለሆነ ኦቨር ፎልድ ኢዝ ዘ ኮሬክት አንሰር። 26ኛ ጥያቄ ስክሪ ኢዝ ፊዚካል ዌዘሪንግ ኢምፕላይስ። ስክሪስ የምንለው አለ። ይሄ ማለት ምን ማለት ነው? 26ኛ ጥያቄ ስክሪስ ወር ታሎስ አር ፓይልስ ኦፍ ብሮኬን ሮክ ፍራግመንት accumulation as a basis of slope ማለት ይሄ ከምን አንጻር ነው? በነገራችን ፕሮስት አክሽን ነው። they are commonly formed by freeze or frost weathering ነው። በዌዘሪንግ ነው የሚፈጠረው። ስለዚህ ስክሪ ማለት ሮክ ፍራግመንት ዲው ቱ ፕሮስት አክሽን ነው። ኤ ኢዝ ዘ ኮሬክት አንሰር። ዝም ብሎ ሌሎችን ብንመለከት ሮክ ፍራግሜንቴሽን ዲው ቱ ፕላንት እንደ አኒማል የምለው ኢት ኢዝ ባዮሎጂካል ዌዘሪንግ ነው። ላይምስቶን ሶሉሽን ዲው ቱ ዘ አሲዲክ ሬን የምለው ኢት ኢዝ ኬሚካል ዌዘሪንግ ነው። ሮክ ፒል ዲው ቱ ቴርማል ቼንጅ ኢት ኢዝ ፊዚካል ነው። ነገር ግን ኤክስፖሊዥን ነው እንጂ የሚሆነው አት ዘ ኬዝ ኦፍ ዚስ ኢት ኢዝ ኖት ስክሪ የሚሆነው ኤ ኢዝ ዘ ኮሬክት አንሰር። ሮክ ፍራግመንት ዲው ቱ ፍሮስት አክሽን የምንለው ትክክለኛ መልስ ነው ማለት ነው። 27ኛ ጥያቄ ላይ ሲሄድ what happened to subducted crust at convergent boundary? convergent boundary ምን እንደሆነ እንደ መግቢያ አለ እንደው መጽሐፍ እንደዚህ ስትከፍቱ መግቢያ አካባቢ ነውና ያለው convergent boundary ማለት at the subduction zone the descending oceanic crust moves into mantle. subduction zone ላይ ያ descending oceanic crust ወደ mantle ይሄዳል። ወደ mantle በሚሄድበት ጊዜ mantle ላይ high pressure እና high temperature አለ። ይሄ ምንን ፕሮዲዩስ አድርጋ ማግማ ፕሮዲዩስ እንዲሆን አድርጋ ይሄ ፕሮዲዩስ የሆነው ማግማ በቮልካኖ አማካኝነት ይወጣል ማለት ነው። ስለዚህ በሰብዳክሽን አማካኝነት ፎርምድ ሊሆን የሚችለው it is a magma creation of the magma. the correct answer for this question is ምንድነው የሚሆነው? C is it melts to create magma ነው ኢንተርፖርሜንት የሚሆነው። ለምሳሌ ሌሎቹ ትክክለኛ ማለት አይደሉም ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ለምሳሌ ኢት ቢካም ኢላስቲክ ነው እንደዛ አይሆንም። ኢት ፎርምስ ኒው ላንድ አይሆንም። ኢት ሬይስስ ኤንድ ፎርም ማውንቴንስ አይሆንም። ኢትስ ኖት ኮሬክት አንሰር። ስለዚህ ሲ ኢዝ ክሪኤሽን ኦፍ ማግማ ነው በሳብዳክሽን አማካኝነት ሊፈጠር የሚችለው ማለት ነው። ወደ 28ኛ ጥያቄ ላይ ሲገባ what is the primary cause of the plate movement? ፕሌት ሙቭመንት ፕራይመሪ ኮዙ ምንድን ነው? ፕሌት ሙቭመንት ነገር ግን እንደምታውቁት አስ ቴክስት የተቀመጠው ኮንቬንሽናል ካረንት ኢዝ ኮሬክት አክሽን። ዝም ብለን አስ ፋርዘር ማየት የሚፈልግ ሂት ፍሮም ኢትስ ኢንቴሪየር ክሪኤት ኮንቬንሽን ካረንት። ኢንቴሪየር ላይ ያለው ሂቶች ኮንቬንሽን ካረንት እንዲፈጠር ያደርጋሉ። ዋት ዳዝ ኢት ሚን? ሆት ማቴሪያሉ ሬስ ይሆናል ምክንያቱም ላው ዴንሲቲ ስላለ። ኩል ማቴሪያል ሲንክ ያደርጋል ምክንያቱም ሃይ ዴንሲቲ ስላለ።
ዚስ ሙቭመንት ትራንስፈር ኤነርጂ ቱ ቴክቶኒክ ፕሌት ኤነርጂ ወደ ቴክቶኒክ ፕሌት እንዲቀየር ያደርጋል። እነዚህ ይሽከራከራሉ። ለምሳሌ ሆቱ ወደ ላይ ይወጣል፣ ኩሉ ወደ ታች ይገባል። እንደዚህ በሚሽከራከር በኢሜጅ አድርጎ አስቀምጦታል ቴክስቱ ላይ ዝም ብላችሁ ማየት ትችላላችሁ። በዚህ እንትን ትራንስፈር ሲሆን ነው ኤነርጂ ቴክቶኒክ ፕሌት የሚቀየረው። ለዚህ ጥያቄ መልሱ ዲ ነው። 28ኛ ዲ ነው። 29ኛ ጥያቄ which of the following type is an effective dispute resolution mechanism for resource conflict by resource conflict የተለያዩ አገሮቹ ኮንፍሊክት ሪዞሉሽን ሜተድ አላቸው። ነገር ግን ኢፌክቲቭሊ ሪዞሉሽን እንዴት ነው መፍታት የምንችለው? እዩት ምርጫውን። መልሱ ምን ኦልሬዲ ይታወቃል። ኦፕን ዳያሎግ ዳት ኢንቮልቭ ስቴክሆልደር ኢን ዲሲሽን ሜኪንግ ፕሮሰስ ላይ ኦፕን ዳያሎግ በማድረግ በጣም ሎንግ ዲስታንስ የሚቆይ ኃይል እንትን ማግኘት እንችላለን፣ ሪዞሉሽን መፍጠር እንችላለን። ሌሎቹ ግን ቶፕ ዳውን አፕሮች ዳት ኤክስክሉድ ኮሚኒቲ ቮይስ ምናምን የሚለው ኢትስ ኖት ኮሬክት አንሰር። ስለዚህ ዲ ነው 29ኛ። 30ኛ ጥያቄ አስ ቱዴይ ላስት መጨረሻ ጥያቄ which strategy can help mitigate the impact of resource depletion on communities? መልሱ ምንድነው የሚሆነው? ኢምፓክት ኦፍ ስትራቴጂ ካን ሄልፕ ሚቲጌት ዘ ኢምፓክት ኦፍ ሪሶርስ ዲፕሌሽን እንዴት ነው መቀነስ የምንችለው? ኤ ሰፖርቲንግ ዳይቨርሲፋይድ ላይቭሊሁድ ቱ ሪዲዩስ ዲፔንደንሲ ኦን ዋን ሪሶርስ ዲስ ኢዝ ዘ ኮሬክት ኤንድ ቤስት አንሰር። ቢ ላይ ያለው ፎከሲንግ ስሎሊ ኦን ናን ሪኒዌብል ሪሶርስ ፎር ኢኮኖሚክ ጌን አይሆንም። ሪስትሪክቲንግ ኮሚኒቲ አክሴስ ቱ ኦል ናቹራል ሪሶርስ ይሄም አይሆንም። ዲ ፕሮሞቲንግ ኤክስክሉሲቭ ሪሶርስ አክሴስ ፎር ዘ ስፔሲፊክ ምናምን ይላል። ስለዚህ መልሱ ኤ ኢዝ ዘ ኮሬክት አንሰር። ይመቻችሁ። ጨርሻለሁ የዛሬን ፓርት።